ሰላም አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁና የተከበራችሁ የዩቲዩብ አድማጭ ተመልካቾች እንዴት ናችሁልኝ? ዛሬም ደግሞ በሌላ ቪዲዮ ተከስቼ መጥቻለሁ። እንደምታዩት ከምስሉ ላይ መረዳት እንደምትችሉት አንድ የጭቃ ቤት ጅብሰም ለማሰራት ምን ያክል ግብአቶችን ይፈጃል የሚለውን ነገር በዛሬው ቪዲዮ ማጋራችሁ ይሆናል። እንደምታዩት አዲስ ገና እቃ እያስገባን ባለንበት ሰዓት ነው ይህን ቪዲዮ የሰራሁላችሁ። እንደምታዩት ደግሞ ቤቱ ኤል ቤት ነው፣ የጭቃ ቤት ነው። ማለትም ያለውን ሂደት እንግዲህ ከእናንተ ላጋራችሁ እዚህ ድረስ ተገኝቼ ቪዲዮውን ለመቀረጽ እድሉን አግኝቼ ለእናንተ ለማሳየት እንግዲህ ያለውን ነገር አሳያችኋል ማለት ነው። ተመልካቾች እንደምታዩት እነዚህ የምታያቸው እንግዲህ የጣውላ ቤት ፍቅፋቂ ወይም ሰጋቱራዎች ናቸው ማለት ነው። እነዚህ በዋነኛነት ያስፈልጋል። ምክንያቱም ጅብሰሙ ሲሰራ ከሰጋቱራው ጋር በአንድ ላይ በመሆን ይቦካና ግድግዳው የመያዝ አቅም እንዲኖረው ላይክ እንደ ጭድ ማለት ነው። ጭድና ጭቃ የማጣበቅ ስራ እንደሚሰራ ሁሉ እዚህ ጋርም ደግሞ ተመልካቾች ሰጋቱራውን ከጅብሰሙ ጋር በማቀላቀል በጣም ጥንካሬው አንደኛ በሆነ አያያዝ ስለሚይዝ ለዛ ታስቦ የሚሰራ ነው ማለት ነው። ተመልካቾች እንደምታዩት እንግዲህ ይህን ቤት እንግዲህ ለመስራት ግብአቶቹ እነዚህ ናቸው። እንዲሁም ደግሞ በኋላ ማሳያችሁ ደግሞ አንድ አለ ማለት ነው። ይህ ቃጫ ደግሞ በዋነኛነት ደግሞ ይሄ ቤቶቹን እነዚህን ጣራዎች እንዲይዝልን የሚያደርገው በዋነኛነት እሱ ነው። በእሱ አማካኝነት ጅብሰሞቹ ተደርገው ግጥም አድርገው እንዲይዙ ይደረጋል ማለት ነው። ይህ ሁሉ ከተደረገ በኋላ እነዚህ ደግሞ ለቻክ የሚሆኑ ጅብሰሞች ናቸው ማለት ነው። እነዚህም ጅብሰሞች በዋነኝነት ያስፈልጉናል። ያው እነሱንም በማውረድ ላይ ስለነበርን በእናንተም ደግሞ ግልጽ እንዲሆንላችሁ ደግሞ በዛ ታስቦ የተሰራ ቪዲዮ ነው። እናንተ ደግሞ ይህን ቪዲዮ አይታችሁ ሜቢ ይህንን ማሰራት ለምትፈልጉ አድማጭ ተመልካቾቻችን እንግዲህ ከስር በምታዩ ስልክ ቁጥር እየደወላችሁ ጅብሰም ማሰራት ትችላላችሁ ማለት ነው። እኛም ደግሞ የፈጣን አገልግሎት ስላለን መተን ያላችሁበት ድረስ መተን እንሰራለን። ከእናንተ የሚጠበቀው ማሰራት የምትፈልጉትን ቤት ጅብሰም ማሰራት ወይም እኛም ማዘዝ ብቻ ነው የሚጠበቅባችሁ። በጥራቱና በታማኝነት እንሰራለን። እስከ ፍጻሜው ድረስ ተከታተሉን ማለት ነው። እነዚህን እንግዲህ ግብአቶች እንደዚህ ካደረግን በኋላ የምንሰራበት ዋጋ ደግሞ በውስጥ የምናወራችሁ ይሆናል። እዚህ ጋር ተመልካቾች ደግሞ ቤቱ እየተፋቀ ባለበት ሰዓት ነው። ያ ቤት እንግዲህ ከመፋቁ በፊት ተመልካቾች እንደዚህ አይነት ነበረ። ምክንያቱም ቀለሙ ላይ ጅብሰሙ ስለማይዝልን ቀለሙ የመፋቅ ሁኔታ ይሰራል። ምክንያቱም እንደዚህ ቀለሙ እንደዚህ ካልተፋቀ ጅብሰሙን የመቀበል ሁኔታ አይኖረውም። ሁለተኛ ደግሞ ስኳድራው ልክ ስለማይመጣ ጅብሰሙ በደንብ ይፋቃል። እንደዚህ ተደርጎ እንዲመች ለአሰራርም ምቹ እንዲሆን ተደርጎ በደንብ ተደርጎ ጥርት ተደርጎ በደንብ ይፋቃል። ከዛ በመቀጠል ደግሞ የማስተካከል ስራ ይሰራል። ጅብሰሞቹን በማዋሃድ የተወሰኑ ለግድግዳው ምቹ እንዲሆን ተደርጎ ይሰራል። ስኳድራዎቹ ተጠብቀው እዚህ ጋር ደግሞ ፋዘር በመፋቅ ላይ ባሉበት ሰዓት ነው። እዚህ ጋር እንግዲህ እነሱ ነበሩ ይፋቁልና ከዛ በኋላ ተመልካቾች ጅብሰማችንን አወረድን። ቅድም ያሳያችሁ ሂደት ማለት ነው። ጅብሰማችንን አወረድን በስርዓቱ ያለውን ነገር ምናምን ነገር አደረገና ይሄ ደግሞ ቃጫ የሚባለው ነው ማለት ነው። ቃጫ ማለት ነው። ይሄ ቃጫ ደግሞ እንደነገርኳችሁ ቅድም መግቢያ ላይ ጥቅሙ እጅግ በጣም ወሳኝ ነው። ጅብሰም እና ቃጫ በአንድ የተሳሰሩ ናቸው። ጅብሰም ቃጫ እንዲሁም ደግሞ ሰጋቱራ በአንድ ላይ እነዚህ መስት ቢ ትክክለኛ ጅብሰም ሰራተኛ እነዚህን ሊያሟላቸው የሚገባ የስራ እንትኖች ናቸው ማለት ነው። እዚህ ጋር ደግሞ ተመልካቾች በጣም አድክሟቸው ነበር። እዚህ ትንሽ ለመስራት ያለው ነገር አስቸጋሪ ስለነበር እዚህ ጋር ማገዶቹን ስንመታ በጣም ትንሽ ተቸግሮ ነበር ወንድሞቻችን። እዚህ ጋር ያው ዞሮ ዋናው ነገር ስራውን መሰራት ስላለበት በዛ ሁኔታ አድርገን ስራውን ጀምረነዋል ማለት ነው። እንግዲህ በዚህ መልክ እንግዲህ ኮርኒሱን ጽድት አድርገው ሰርተውታል ማለት ነው።
አስባችሁታል? ጭቃ ቤት ላይ ይሄን የመሰለ ጽድት ያለ ኮርኒስ ተሰርቷል ማለት ነው። በዚህ መልክ እንግዲህ እንደምታዩት ቤቱ ውልቅት ያለ ነበረ መጀመሪያ ላይ። ሁለተኛ ላይ ደግሞ ለማስተካከል ያክል እንደዛ አድርገን ኮርኒሱን በዛ ሁኔታ ሰርተነው ከጨረስን በኋላ በጣም ጥሩ የሆነ ደስ የሚል ነገር ነው ያየንበት። የሆነ ነገር የሰርታችሁት ጥሩ ነገር ሆኖ ስታዩት በጣም ደስ የሚል ነበረ። ብቻ ኤኒዌይስ እናንተም ማሰራት የምትፈልጉ አድማጭ ተመልካቾች ካላችሁ ከታች በምታዩት ስልክ ቁጥር ደውላችሁ ልታወሩን ትችላላችሁ። እስከ ቪዲዮ ፍጻሜ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። ፒስ ይመቻችሁ።